ይወልሽም እኔ በህይወት እስካለሁ እኔ እዚህ እስከቆምኩ ድረስ ከዚህ ንቅንቅ ማለት አው አሁን ሰልበዛም እንደ ሰሚኛለሽ እንዴ ታላቅነት የኔን የማዳመጥ ግዴታ አለብሽ እሺ ባለጌ አይዞሽ ማይ እኔ ያስጨነቀኝ አባዬ አብይ ሞት ቢመጣ እንኳን ገንዘቡን እንደማይቀበል ስለማቀ ምን አው ያለፈ ሐሳቡን ቀይሮ በፍጹም አይቀበልም እንዴት አልገባኝ ቆይ ለምንድን ነው የማይቀበለው ለምንድን ነው እሺ የማይለው ምክንያቱም ባንተ ገንዘብ መስራት ስለማይፈልግ እና በማንም ጋለሞታ ገንዘብ እየሰራ ትዳሩን አደጋ ላይ መጣል ይፈልጋል ማለት ነው አባዬ እንደዛ አይደለም ነው እንጂ እነ ደሞዝን ተከትለን ከነሪ ለምን ምርጫ ምንድን ያልከው ፍቅርን እዚህ በረሃ ላይ ከነነፍሷ ተሰናት እንዴ ያልክ ቆይ ለምንድን ነው ለፍርድ የምትቸኩሉት እኔ ከዚህ በላይ ምንም አይነት ነገር መስማት አልፈልግም አዎ ስማ አንተ ሰይድ እዛ በረሃ ላይ እንደዛ ገርፎ ላውሬ ትቶ ሲሄድ ፍቅር ራሱ አስተታ ነፍስ እንዳተረፈች ለራስተው መቼም እስከ ዛሬ ድረስ አባቴን ያላግባብ ሳሰቀቀው ኖሬያለሁ ከዚህ በኋላ ግን እሱ ማሳቀቅ አልፈልግም ስለዚህ ከዚህ በኋላ ተመልሼ እዛ ቤት አልገባም ሳሩ እውነቴን ነው ሉሊ ካሁን በኋላ የምኖረው ከአባቴ ጋር ብቻ ነው እንደኔ ግን ደሞዝን ነው መከተል ያለብን እኔ ግን አልሄድም እስከ መጨረሻው ድረስ እጠብቃታለሁ ሞትም ከመጣ እዚሁ ይጋፈጣል ይሄው እንደውም ተመልከች 1 አመት ሲሞላሽ ቤተሰቦችሽ የልደት ሰርተፍኬት አወጡልሽ ስምሽንም ሲያስመዘግቡት የህፃን ስም ህይወት በሉ የእናት ስም ትርንጎ ሰይድ ከተሰራሽ ጀምሮ ያልታረምሽ አረም ኢትዮጵያን የሚያሰጋት እኛው አስተምረን አሰልጥነን በየስልጣን ወንበር ላይ ያስቀመጥናቸው የገዛ ልጆቻችን ናቸው ከዘራኝ በኋላ ከናረቢ እንዳል ይልኛል ታዲያ ስንት አመት ነው ስንነጋገርበት የነበረው ጉዳይ አይሲስን መንፈስ እየናፈቅ ከምትሆን አረብ ሀገር ተመልሶ እሱም ልሰናበቱት ነው
እንደነች ኪሮልስ ዋካችሁ ትታችኝ ሄዱ። ቆይ አንቺ ምን ሆነሻል? ለምንድን ነው የምንሄደው? እኔ አብቅቶልኛል። እየሞትኩ ነው። በስመ አብ ወወልድ ወመንፈስ ቅዱስ። ምን አይነት ሟርተኛ ነሽ ፍቅር? አይዞሽ። እዚህ መቆየታቸው እንደኔ እንድትነደፉ ነው የሚያረጋቸው። ታያልኩሽ እኮ ፍቅር፣ አትሞች አትሞች። እኔ እኮ አልተርፍም። አንድ ያውቅቶልኛል። ተይ ፍቅር፣ እንደዚህ አይባል። አንቺ ገና ምንም ያላየሽ ቄንና የዋህ ልጅ ነሽ። አላህ ጥሎ አይጥለንም። አይዞሽ፣ መድኃኒት ያመጣልናል። እሺ ልጆችሽስ? በቃ ስለ እነሱ እያሰብኩ አይደለም አሁን ያለሁት። የሚሰማኝ ግን አንቺን ትቶ መሄድ እንደማልፈልግ ብቻ ነው። ፍቅር፣ አንቺ አትሞች። አላህ ከቤትሽ ያወጣሽ እዚህ በረሃ ላይ ባዝነሽ እንድትሞች አይደል። ስለዚህ አላህ ምክንያት አለው። አታልቅሽ። በቃ አሰፋ፣ እንዲው ተተናተም ሄዶ ውጪ ምንም ሌላ አማራጭ የለ እንዴ? ሌላ ምን ምርጫ ይኖረናል? ምንም ምርጫ አይኖርም። እሱን እኔ አላውቅም። ፍቅር እንደሆነ አንዴ ደክማለች። ማናችንም አንጠቅማትም። አሰፋ እሷም እንደማተርፍ አውቀዋለች። በተደጋጋሚ እንድንሄድ እየወተወተችን ነው። አወይ ሰው ከንቱ! እንዴት ያለው ሰው ሆነናል? ሁሉ ነገራችን ዜሮ በዜሮ የሆነ ፍጥረት ነው። ሶፊያ፣ አሁንም በእኛ እያዘንሽና እየወቀሽን ነው። ኧረ በምን አቅሜ! እንዴት አሉ አይደል እንዴ ዋናዋ ከሃዲ ዋናዋ ጨካኝን እያሉ በእናንተ ላይማ በምን አቅሜ ነው መፈርደው? አንተው ቆይ አንቺ ደግሞ ምን ሆነሽ ነው ጨካኝ ሆንሽው? ልብ የፍቅርን ትቶ መሄድ ከጀል። ምን? አዎ እቴት ታይንት ሄደሽ በኋላ ቀልቤም አላርፍ ብሏል። እንዴ ሁለት እኮ ነች ልጅቷ፣ ነፍሰ ጡር ነች። ሲጨው ያለ በረሃ ላይ የሆነ ነገር ብትሆን እኔስ በምን አቅም ቆማል? የሚቆም ሞት ነው። አዎ ልክ ነው። ጤነኛ አእምሮ ያለው ሰው ውሳኔ ነው የወሰንሽው። ቆይ እስቲ ምን ረዳቸው ነገር አለ? አየነው አይደል? ዞርና አይደል በየቦታው ካስሽ እሺ ከማለት ውጪ አንተም ሌላ ምንም ምርጫ የለም። በረሃውና ስቃዩ ልባችንን አደንድሮታል። ከዚህ በኋላ ተራ በተራ እስክናልቅ ድረስ ያለን አማራጭ ወደፊት መሄድ ብቻ ነው። ሶፊያ፣ ባይሆን በቃ መሄዳችንን ሄደን እንንገራቸው። እንዲያው ይሻላል። እንዲያው በምን አቅማችን አይናቸውን እናያለን። በቃ ምንም ይበሉት።
ሲራኪ ይቅርታ አረፈርንባ። አረ ጣጣ የለው ማንም ስላልደወለልኝ ችግር የለውም። እሺ አሁንስ ተረጋጋሽ? አልተረጋጋውም እባክህ፣ ጭራሽ ግራ ነው የገባኝ። እንዴ እሺ አሁንስ ምንድነው ግራ የሚያጋባሽ? ውጤቱን የሆነ ሰው ወይ ደግሞ አንተ የለወጣችሁት እየመሰለኝ ነው። ወይ ጣጣዬ፣ ወይ አንተ ካልሆንክ ደግሞ አባዬ። ቆይ እሺ ምን ባደርግ ነው የምታምኚኝ? እሺ ታዲያ ውጤቱ እንዴት እንደዛ ሊሆን ይችላል? እናትሽ ወይዘሮ ትሮንጎ ስለሆኑ ነው። ሂዊ አሁንም ማጣራት ፈልጋለሁ የምትይ ከሆነ ይኸው ብዙ ሳንድርቅ እዚሁ ተመልሰን እንግባና አጣሪ። ተው አያስፈልገኝም። ማያስፈልግሽ ከሆነ እኔ በዚህ ጉዳይ ላይ መነታረክ በጣም ይሰለች። ስለዚህ ይኸውልሽ ከዚህ በኋላ አይደለም በዚህ ጉዳይ በምንም ጉዳይ አልጨቃጨቀ። አመሰግናለሁ። በቃ ሲራኪ እናንተ ሄዱ እሺ፣ እኔም ታክሲ ይዤ ልሂድ። የምርህን ነው እንደ ቅድም አባዬ ቀጥሮኛል አልከው? አዎ ምን ነው? እኔማ ፈርተህ ወይ ደንግጠህ የፈጠርከው ምክንያት መስሎኛል እኮ። ይኸው ውጤቱ እንደሰማሽው ነው አይደል? ምንም የሚያስፈራኝ ነገር ኑሮ ነው የምፈራው። እንዴ አባዬ ለምንድን ነው እሱ አንተን ብቻ ይፈልጋል? እሱን አላውቅም ብዬ የነገሩኝ ነገር የለም። ደግሞ እዚህ ቁጭ ብዬ መላምት በመገመት አይደለም የማውቀው አይደል? ሄጄ ሳጣራ ነው የማውቀው። ስለዚህ በቃ ታክሲ ሊያዝና ሊድ ሲራኪዬ እናንተም ሂዱሽ። እንዴ ምን ማለት ነው እሱ? ለምንድን ነው በሌላ ታክሲ የምትሄደው? እና ሂዊ ድጋሚ ላርፈድባቸው እስካሁን ያረፈድኩባቸው አንሶ? ያረ ምንም ችግር የለውም። እዛው ወይ የቀጠሮ አካባቢ ሄድና እኔ እዛ አካባቢ እጠብቅሃለሁ። ኖ እንደሱ በፍጹም ነው። ለምን? ሂዊ እኔ ድጋሚ እሳቸውን መካድ አልፈልግም። ለማንም እንዳትናገር ያሉኝን የኋላ አስቻለኝም መጥቼ ነገርኩሽ። ድጋሚ ደግሞ ብቻህን ነው ያሉኝን ረግጬ አንቺን ይዤሽ ልሂድ? ናፍቆት እኔ ደግሞ በግድ አብሬ መሄድ ፈልጋለሁ። እንደዛ ከሆነ ደግሞ ነው የትማል አንተ ያማል እንዴ? አዎ ሂዊ እኔ ከዚህ በላይ እኔ ቃላባይ ሆኜ ራሴን ማርከስ አልፈልግም። እሺ ይሁንልህ በቃ አልሄድ። አመሰግናለሁ። እሱም ማለት ግን በሌላ ታክሲ ትሄዳለህ ማለት አይደለም እንዴ ሂዊ? አዎ በቃ እኔ የምታደርሱኝ ቦታ አድርሱኝና ከዛ እናንተ የፈለጋችሁበት ሂዱ። እሺ ሲራኪ ቶሎ እንገባ። አሜሪካን ሀገር የሚገኘው የሾላ ቴክኖሎጂ እህት ኩባንያ የሆነው አክት አሜሪካን ኮሌጅ ከመሃርሽ ዩኒቨርሲቲ ጋር በመተባበር በኮምፒውተር ሳይንስ፣ በቢዝነስ አድሚኒስትሬሽን የድህረ ምረቃ ፕሮግራም ለመስጠት በምዝገባ ላይ ይገኛል። በተጨማሪም አሜሪካ ወይም ካናዳ ለምትሄዱ በአጭር ጊዜ የተሻለ ስራ ሊይዙ የሚችሉበት አጫጭር ስልጠናዎችን በመስጠት ላይ እንገኛለን። አክት አሜሪካን ኮሌጅ 4 ኪሎ ቱሪስት ሆቴል ወረድ ብለው ዳኖ ሆስፒታል ሳይደርሱ ያገኙናል። 0118 12 44 88 አክት አሜሪካን ኮሌጅ ለተሻለ ህይወት። እሺ እንዴት ነው? መቼም ዱባይ ሄደህ ለሽማግሌ የሚያስፈልግ ካፖርትና ምርኩዝ ይዤልህ መጥቻለሁና ተቀበል ለማለት ነው። አለም አስቸኳይ ወልክልኝ? ኧረ አይደለም ነው። አይ እውነት ጋሽ ሞላ አይደለም። እንዴት አይደለም ነው እንጂ መቼም እዛ የንግድ ሀገር ሄደህ አንዳች ነገር ይዤልህ አልመጣም ብለህ ብትለኝ ጉድህ ነው የሚፈላው። እንግዲህ የፈለገ ጉድ ይፍላ እንጂ እኔ ይዤ አልመጣሁም። እንዴት? ምክንያቱም እርስዎ ጋል ያሉ ጎረምሳ ነው። ኧረ እንዴት ያለው ሞላጫ ኖሯል። እውነቴን እኮ ነው። ካፖርትና ዱላ የሚያስፈልገው እኮ ለዚህ ሽማግሌ ነው። እሱ በእውነት ነው የሚሉት። ገና ሩጦ ያልጠገቡ ጎረምሳ ነው። መልካም ቃል ተናግረህ ደሜን ሞቅ እንዲል አድርገዋልና አመሰግናለሁ። መልካም ቃል ነው። ምን ላድርግ ብለው ነው? በእውነት ነው የምሎት። ለራሴ እንኳን የሚረባ ነገር ይዤ አልመጣሁም። ምክንያት ተወግደን እሱ ችግር የለውም። እሺ ስራ እንዴት ነበረ? ስራ ቆንጆ ነበረ። ቆንጆ ይሆናል ማለት ቤት ሄዳችሁበት ነገር ተሳካላችሁ? ከጠበቅነው በላይ ሁሉም ነገር ጥሩ ነበረ። ጥሩ ተቀባዮችንም
አገኝተን ተመልሰን ነበር። አዎ ጋሽ ሞላ ከመጣን በኋላ ከጽዮን ጋር መግባባት አልቻለም። የኔዋ ጽዮን እኮ የእህቴ ልጅ ጽዮን ናት አስቸጋሪዋ። ጋሽ መቼም ከሷ ሌላ ጽዮን የምትባል ባልደረባ የለን። አየህ ማላምነህን ማልቀበልህን ወሬ አወራ። አልቀበልህም። እንዴ ጋሽ እንዴት አምነው? ጽዮን ለስራችሁ ደጋፊ ትሆን እንደሆነ እንጂ ችግር መሆን በፍጹም አትችልም። እነግርሃለሁ፣ አውቃታለሁ። አይ ጋሽ ሞላ ላስቸግር ካለች የምታስቸግርበት መንገድ ብዙ ነው። ደግሞ ማስቸገር ብቻ አይደለም፣ በዚህ 2 ቀን ውሉን አፍርሼ ገንዘቤን ይዤ ካልወጣው እያለች ነው። እየቀለድክ ነው ወይስ? ከምሬ ነው ጋሽ ሞላ። እንዴት አድርጎ ከምር ይሆናል እንዴ? ብቀልድ እንዴት በዚህ ይቀልዳል? ይሄ እኮ የሚቀልድበት ነገር አይደለም። እውነት ጽዮን አፏን ሞልታ ደፍራ ገንዘቤን ተቀብዬ እወጣለሁ አለች ነው የምትለኝ? አዎ አለች። እና እናንተስ ምን አላችኋት? እኛማ ጋሽ ሞላ ልናስቆማት ስለማንችል ያለውን ገንዘብ ይዘን እንድትወጣ ወስነናል። ወሰነናል? አዎ ጋሽ ሞላ፣ እኛ እንግዲህ ያው ልናስቆማት ስላልቻልን ሳንወድ በግድ ገንዘቧን ሰጥተን ልናሰናበታት ወስነናል። እና በቃ ጀማል ምንም ማድረግ አንችልም ብለህ አርፈህ ቁጭ አልክ። ምን ማድረግ እንችላለን ኬሩል? ከዚህ በኋላ የአላህን ተአምር ከመጠበቅ ውጭ ምን ማድረግ እንችላለን? ምንም ማድረግ አንችልም። እሺ አሰፋ፣ ምን አዲስ ነገር አገኛችሁ? ምንም አዲስ ነገር የለም። እሷ እንዴት ናት አሁን? እሷ እንደዛው ናት፣ ምንም ለውጥ የላትም። አሰፋ እዚህ መሆናችሁ ምንም ለውጥ አይኖረውም። አይዞሽ። ስለዚህ ይዛችሁ ሂድ። እኛም መሄዳችንን መወሰናችንን ልነግራችሁ ነበር የመጣ ነው። ምን? አዎ ጀማል፣ ከዚህ ውጭ ሌላ ምንም አማራጭ ልናገኝ አልቻለም። ስማ፣ እያወራን ያለ ነው ስለ 5 ብር፣ ስለ 5,000 ብር አይደለም፣ ስለ 5 ሚሊዮን ብር ነው። 5 ሚሊዮን ብር። ይህን 5 ሚሊዮን ብር ከባለስልጣን፣ ከሙሰኛ፣
ክፎች ታግዬ በስተርጅና ያገኘሁት ገንዘቤን ነው። 5 ሚሊዮን ብር ይገባኛል ጋሽ ሙላ ይገባኛል። አይገባም። ቢገባህማ ስለ 5 ሚሊዮን ብር እንደዚህ ቀላል አድርገህ አትነግረኝም ነበር። እሺ ምን ማድረግ እችላለሁ ጋሽ ሙላ? ይሁን 5 ሚሊዮን ብር እንደዚህ በቀላል አይነገርም። የቀን ሰላምታ አይደለም። እንዴት ዋልክ እንዴት አደርክ አይደለም 5 ሚሊዮን ብር። ደሞስ 5 ሚሊዮን ብር ከየት አባቷ መጣችሁ ብላችሁ ነው ለሷ ልትሰጧት የተማከራችሁት? ገንዘቡ የእርሱ እንደሆነ የምናውቀው እኛ ብቻ ነን እና ህግ ግን የሚያውቀው የእሷ እንደሆነ ነው። እንዴት ብሎ ነው ህግ የእሷ ገንዘብ ነው ብሎ የሚያምነው የሚያውቀው? እንዴት ያውቃል መሰሉት ጋሽ ሙላ? ይህን ገንዘብ ሼር ነኝ ብላ አምጥታ ወደኛ አካውንት ያስገባችው ጽዮን ናት። የሆነስ እንደሆነ እኔ ለአንተ አይደለም እንዲያደራ የሰጠው አይደለም? ይገባኛል። እና ለዚህ ብዬ ነው ቀድሜ ነገርኩት። ቀድሜ ከመንገር ውጪ ደግሞ ምንም የማድረግ መብት የለኝም። በዛ ላይ ልንገሩት፣ እንደውም እኔ የእሷን መብት ተጋፍቼ ነው እየነገርኩት ያለሁት። እሷ የምትፈልገው እርሶ ሳይሰሙ ገንዘቡን ይዛ ከሄደች በኋላ ነገሩ እርሶ ጋር እንዲደርስ ነው እሷ የምትፈልገው። እንዲያው ለዚህ ነው አሁን እየነገርኩት ያለሁት። ይሄን ያህል ጽዮን ምናልባት አስቆጥታችኋት ዋናዳችኋት ሊሆን ይችላል። ጋሽ እኛ ምንም ያደረግናት ነገር የለም። ይሄ ከሷ የመጣ ጉዳይ ነው። ሊሆን አይችልም፣ ሊሆን አይችልም። እንደዚያ ፈንድቃ ደስ ብሏት ለመስራት ከናንተ ጋር ተስማምታ ገብታ አሁን ደግሞ እንደገና ስራው ሳይጀመር ለመውጣት ተወስናለች። እኛ የምናውቀው ነገር የለም። እኔ የማውቀው ነገር ዱባይ በጥሩ ሁኔታ ሄደን ደስ በሚል ሁኔታ ነገሮቻችንን ፈጽመን እንደመጣን ነው የማውቀው። እዚህ ከደረሰች በኋላ ግን ነገሮችን ሁሉ ብልሽት ነው ያደረገችው። እንዴት አድርጎ ሊሆን ይችላል? ጋሽ ሞላ እርሶ እንዳሉት እኛ አንድ ነገር ያደረግናት ቢሆን ኖሮ ብናስከፋት ኖሮ ይህን ጉዳይ መታ ለእርሶ ትናገራለች አይደለም እንዴ? ግን እሱ ያደረገችው ይህን አይደለም። ከእርሶ ተደብቃ ነገሩ እርሶ ጋር ሳይደርስ ውሉን አፍርሳ ገንዘቡን ይዛ ለመሄድ ነው መታ ከኛ ጋር እንትን እያደረገች ያለችው። ይሄ ነው የተወሰነው ጉዳይ። እሱስ ልክ ነው። ለእኔ ቀድማ ትነግረኝ ነበር። ይሄ ነገር ከሆነ ግን ጉድ ፈልቷል በለኝ። ጋሽ ሞላ እንደው ይህን ገንዘብ ወስደ አንድ ነገር ከማድረግ በፊት የሆነ ነገር ብናደርግ ምን ይመስሎታል? የእናንተ ጉዳይ የእናንተ ስራ መስተጓጎሉ እንጂ ሌላው አያሳስብም። እንዴት ጋሽ ሞላ? ምንም እንኳን እናንተ ጋር የገባው በሷ ስም ቢሆንም ከኔ አካውንት በወጣ ቼክ ስለሆነ መላ አይጠፋለትም። አሁን ስልክ ደውላት። እስቲ ልደውልላትና የምትለው ልስማ። ቶም ነግሮት እንዳይሆን ብቻ። ውይ የደወሉላቸው ደንበኛ ስልክ አይመልስም። እባክዎ ትንሽ ቆይተው ይሞክሩ። በሽኛውን ሄደን ማከፋችንን እንጠጣ። ተመስገን አምላክ። እኔ የጽንሱ ጉዳይ በጣም አስጨንቆኝ ነበር። ምን? እሱ ሰላም ከሆነ ሌላው ነገር ቀላል እና በዚህ ጉዳይ ከኔ ይልቅ ለጽንሱ ታስቢያለሽ ማለት ነው? እንዴት አላስብም? በጣም ታሳዝኛለሽ። እሺ
ሲፈልግ ጽንሱ 10 ጊዜ ለምፍግም አይልም። ሳሮን ለምንድን ነው አፍሽ እንዳመጣልሽ ዝም ብለሽ የምትናገሪው? ለምን ስነ ስርዓት የማይኖርሽ? ሙቹ ለቴን ነው። ቆይ ግን አንቺ እንደዛ ደህና ነኝ እያልኩም ቢስልሽ ያለቃ ግፊት ሁሉ ሳይቀር በመጠቀም ያመጣሽ ለዚህ ነበር? ታዲያስ አንቺ እኮ መጀመሪያውኑ እንዳልተጎዳሽ እኮ አውቄ ነበር። ወይኔ ሳሮን፣ እኔ እንደዚህ አይሞቱ ሞቼ እንደዚህ በቆሜ ተቀብሬ ገና ይወለድ አይወለድ ለማይታወቅ ልጅ ታስቢያለሽ? አንቺ ግን ጤነኛ አይደለሽም እንዴ? ጤነኛ አይደለሁም። አዎ ያመኛል። በላይ ላይ እንዲህ አይነት ድራማ ሲሰራብኝ መኖሩን ያወቅኩ ቀንና ቁርጤን ያወቅኩለት እኔን ማጽናናት ነው የሚገባሽ ወይስ እሱ እንዲቃለ ለማረጋገጥ ሆስፒታል ይዘሽኝ መምጣት? የኔ መቤት፣ እኔ የምትዩ አይነት ድራማ ሲሰራብሽ መኖሩን እርግጠኛ አይደለሁም። አቤት? አዎ፣ ወይ ደግሞ እንደዛ ሊያስብል የሚችል ማስረጃ አላየሁም። ቆይ ይሄንን ሁሉ ማስረጃ ካየሽ በኋላ ምን ይሁን ነው የምትዩ? እንዴ ያየውስ እንደሆነ ቆይ አንቺ ያሬድ የላከው ማስረጃ አይቼ እንዳምንልሽ ነው የምፈልጊው? ለምንድን ነው የማታምኚው? ምክንያቱም ያሬድ ቀንደኛ ያቢ ጠላት መሆኑን ስለማቅ ነው። እባክሽ ዝም ብለሽ ነው። ዝም ብዬማ አይደለም። ቆይ አንቺ ያሬድ ያቢ ጠላት መሆኑን ሳታውቂ ቀርተሽ ነው? እና ይሆንስ እንደሆነ እሺ፣ ቆይ ፎርጅድ አሰርቶ ህይወቱን ለማመሳቀል እየሞከረ መሆኑን በምን አምኜ ነው እሱ የላከው መረጃ እንዳምን የምፈልጊው? እኔ እኮ እንዲህ አይነቱን ነገር ስሰማ የመጀመሪያ አይደለም ሉሌ። ከዚህ በፊትም ባንቺ ግፊት አልሰማም ብያት ነው እንጂ አዲም ነግረኝ ነበር። ሰው ጥራ ቢሉት ራሱ መጣሉ። ቆይ አዲ ከያሬድ የበለጠ ነፍሰ በላ መሆኗን እያወቅሽ ነው የሷን ስም የምትጠሪው? እሺ ቆይ ሁለቱም አብይን ይጥሉት፣ ሁለቱም ሊያጠፉት ይፈልጉ፣ እንዴት ባንድ አይነት ክስ ሊሆነጅሉት ይችላሉ? እሱን አላውቅም። አየሽ፣ ለዚህ ነው የሌለ ጻድቅነት ታበሻለሽ እምልሽ። ቆይ ሁለቱ ላለመተዋወቃቸው ምን ያህል እርግጠኛ ነሽ? በጣም እርግጠኛ ነኝ። እኔ ግን ሁለቱ ለዚህ ጉዳይ ሊወዳጁ ስለሚችሉ ቦታው ድረስ ሄጄ ካላጣራው ላምን አልችልም ይሄን ነገር። አንቺም ደግሞ ከምንም በፊት እንደዛ ነው ማድረግ ያለብሽ። ጥሩ፣ እንደዛ ከሆነ ሄጄ አረጋግጣለሁ። ቆይ አንቺ ማን ስለሆንሽ ነው ሄደሽ የምታጣሪው? እንዴት ማን ስለሆንሽ ነው? ሚስት ነኝ እንዴ? ታዲያ እኮ ወይ እሱን ይዘሹ ካልሆነ ወይ ደግሞ ህጋዊ ውክልና ከሌለሽ እኮ ማንንም የሰው ፋይል አውጥቶ አያሳይሽም። ለሱ ችግር የለውም። ህጋዊ ውክልና ስላለኝ ሄጄ አረጋግጣለሁ። እኔ በህይወቴ እንደዚህ ተጨናንቄ አላውቅም። አይዞኝ ደሞም ያልፋል። አይዞክ። በዛ ላይ በውሸት መኖር እንዴት እንደሚያሳመም እኮ አልገባም። ለበጎ ብላ ያደረከው ነገር ስለሆነ ይሄ እንኳን ሊያሳመመው አይገባው። ቢሆንም ግን አልቻልኩም። ሲራኪ ለምንድን ነው እሱ ማችለው? ህዊ ደስተኛ እንድትሆን የግድ መዋሸት ነበረ ባረ ለዛሬ ሊዋሻት? ቢሆንም ግን በጣም ከባድ ነው። ለሁሉም ግን በጣም አመሰግናለሁ። እሺ ሲራኪ። አቦትዋ በእናት አታርቀኛ በእናት ናፍ። እግዚአብሔርን የምሬን ነው እንዴ። እኔ አንተ አቶ ክብረትን የሚያክሰው ባታገናኝ ምን አባቴ ይወጣኝ ነበር እንዴ? እኮ ታዲያ ከደንበኝነት አልፎ ቤተሰብ ለሆነ ሰው ምንም ማለት አይደለም። ቢሆንም በጣም ትልቅ ነገር ነው ያደረግልኝ። ባይገርምህ እሷን ካንተ ጋር ሸኝቼ እኔ ተመልሼ ቀሪ ብራቸውን ልሰጣቸው ነበር ያሰብኩት። ያወቀችብኝ ይመስል ድርቅ አትልብኝ እንዴ? ይሄ እኮ በጣም ተጠራጣሪ ልጅ ነች። ምንም ነገር ዝም ብላ አታሳልፍም። እሳቸውም ግን እንዴት አስችሏቸው እስካሁን አልደወሉልኝም? ገርመውኛል። አስችሏቸው እንኳን አይደለም፣ እኔ ደውዬ እውነቱን ነግሬ ስላረጋጋዋቸው ነው። የእውነትህን? እውነታው ግን ከዛሬ ማለፍ የለበትም ናፍቆ። ኧረ አላሳልፍም። አሁኑኑ ደውዬ ነው የምሰጣቸው። አዎ ደውልላቸው። አሁን ቅድም የሰጠኝ ቁጥር ነው አይደል? አዎ 09 እሺ አገኘሁት። ቆይ እሺ አጅሬው ጉዳይ ሲሞላል ጊዜ ጠላይን ጠፋክ አይደል? ኧረ አይደለም ጋሽ ክብረት፣ ጠፍቼ እኮ አይደለም። ሂዊዬ ትንሽ ድርቅ ብላብኝ እኮ ነው። አውቄያለሁ። ስቀልድ ነው። ጓደኛክ ነግሮኛል። አሁን ራሱ እኮ አላነሳ ብሎኝ በጣም ብዙ ጊዜ ደጋግሜ ደወልኩኝ። አዎ አይሰማም፣ የስልኩ ድምፅ ጠፍቷል። ባይገርሙት ቅድም አላውቅም ሲሉኝ እንዴት እንደደነገጥኩኝ አሁን ራሱ ድንጋጤ አለቀቀኝ። እንዴ እና አውቀሃለሁ ብዬ እጮኛክ እንድጠረጥርክ ነበር? ኧረ አልነበረቦትም። እኔ ነገሩ ቶሎ ስላልገባኝ ነው። ግን ስላረጉልኝ ነገር በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ምንም አይደል። ዋናው የእሷ መረጋጋት። በነገራችን ላይ
በጣም ነው ከልቤ ደስ ያለኝ። ለብሩ ሳይሆን ታሪኳን ስለነገርከኝ በጣም ነው ያሳዘነኝ። በጣም እግዚአብሔር ይስጥልኝ ጋሽ ክብረት። ይኸው አሁን ራሱ ቀሪ ገንዘቡን ይዤ እየመጣሁ ነው። እሺ የትም እንዳይሄዱ እዛው ጠብቁኝ። ባይገርም አሁን ስራዬን ጨርሼ ልክ ልወጣ ስል ነው የደወልከኝ። በቃ እሺ እንገናኝ። እሺ አመሰግናለሁ። እሺ ገላገልከኝ አንተ። ኧረ እግዚአብሔር ይስጥልኝ። ሁሉም ነገር ተሳካ? ተሳክቷል። አሁንማ ጭንቀቴ ሁላ ለቀቀኝ ታውቃለህ። ቆይ ግን አንቺ ነገሩን ሳላጣራ እንዲሁ የጠላት ወሬ ነው ብዬ አርፌ ብቀመጥ ነው አይደል ደስ የሚልሽ? እውነቱን ንገሪኝ ካልሽኝ ያው ባታጣሪና ብትታዩ ነው ደስ የሚለኝ። ሳሮን እኔ እኮ ዝም ብዬ አይደለም አብይን አናግሬ ስላረጋገጥኩ እኮ ነው። ምኑን አብይን ጠይቀሽ ያረጋገጥሽ? ምንም የተፈጠረ ነገር ስላለመኖሩ ነው። እና ስትጠይቂው ጊዜ ምን አለሽ? ባንቺ ላይ ምንም አይነት ክደት ያለ መፈጸሙ ነው። ባለፈው አዲ መታ ላንቺ የነገረችሽ ጊዜ እሱን ቀጥሬው አናግሬው ነበር። እና ታዲያ ይሄ ሁሉ ማስረጃ ምንድነው? እኔ አላቅም። እኔ ካልገባኝ ይሄን ሁሉ ነገር ምንም ካልሆነ መደበቁ ምን አስፈለገው? ሊያውም በጣም ወዳታለሁ ከሚላት ሚስቱ። መቼም እንግዲህ ራሱ ምክንያት ይኖረዋል። አይገርምሽም? ኃጢያቱ ከብዶት ካልሆነ በስተቀር ምንም የሚያስደብቀው ነገር አልነበረም። ስለዚህ ነገውኑ ይጃጣራለሁ። ጥሩ ከወሰንሽ እንግዲህ ብቻሽን አትሄጂ፣ አብረን ሄደን ነው የምናጣራው። ለምን እንደ ዛሬ አይነቱ ነገር ቢፈጠርስ ምን እርግጠኛ የሚያስደርገን ነገር አለ? ለሱ አታስቢ። የፈለገ ነገር ቢሆን ከዚህ በኋላ እንደዚህ አይነት ነገር አይፈጠርም። ሳሩን አብረን ብንሄድ ችግር አለ? ችግር የለውም። እሺ አብረን እንሄዳለን። ስለዚህ ከተስማማን አሪፍ። በህግም ቢሆን እስኪረጋገጥ ድረስ ማንም ሰው ወንጀለኛ ስለማይባል ስለዚህ ቀጥ ብለሽ ቤትሽ ትገቢያለሽ። እኔ ሳሮን ነኝ ተመልሼ እዛ ቤት ምገባው? እንግዲህ ሳሮን የጅል ስራ ሰርተሽ እንዳታናድጂ። አይደለም መናደድ ለምን ስትቃጥ ያታድር? እውነቴን ነው ሉሌ። ከዚህ በኋላ ተመልሼ እዛ ቤት ከምገባው በሞት መርጣለሁ። ቆይ ባቢስ? እሱን ስልክ ደውዬ አናግረዋለሁ። ስለዚህ በዛውም አብይን ታወሪዋለሽ። ሉሌ አይደለም ላናግረው ቀርቶስ ድምጹን መስማት አልፈልግም። አረ ተይ ሳሮን። ምንም የምተው ነገር አይኖረኝም ሉሌ። ባቢንም ቢሆን በቤት ስልክ ነው ደውዬ የማናግረው። ከፈለግሽ አንቺ ደውልሽ የት እንዳለ ልትነግሪው ትችያለሽ። ውድ ተመልካቾቻችን ሰሞኑን በአንዳንድ አካባቢዎች ላይ የድምጽና ምስል መቆራረጥ ማጋጠሙ ይታወቃል። በመሆኑም ይህንን ችግር ለመቅረፍ በተከታዮቹ ቁጥሮች ማለትም ፍሪኩዌንሲ 11512፣ 11511፣ 11513 እና 11514 ሲምቦል ሬት 27500 ፖላራይዜሽን ቨርቲካል ናይልሳት አሊያም ኢትዮ ሳተላይት በድጋሚ በመጫን በጥራት መከታተል የምትችሉ መሆኑን በአክብሮት እናሳውቃለን። ኢቢኤስ የርሶ ቀዳሚ ምርጫ። ሶፊያ አንቺስ ምን ወሰንሽ? ንገሪኛ፣ ለምን ዝም ትያለሽ? እሺ ጀማል፣ እኔ ምን ልበልክ? አዎ እንቺን ፍቅር የዋሃን ሩሩዋን እዚህ ጭው ያለ በረሃ ላይ ጥለሻት ለመሄድ ወሰንሽ? እኔ እኮ ወላሂ ጥያት ባልሄድ ደስ ይለኛል። አዎ ነፍስሽ ግን አሳሳችሽ። ጀማል ዝም በል እስኪ ዝም በል እንጂ በቃ አይዞሽ።
አቤት ጠዋት ማታ ነፍሷን ሰዊታ ከሞት መንጋጋ አዳነችን የምትሏትን ፍቅርን ጥላችሁ ለመሄድ የወሰናችሁ ጨካኞች ናችሁ። ጀማሉ እዚህ እኮ መቆየታችን ከሞት ሌላ ምንም የምንጨምረው ነገር የለም። ቢሆንስ አሰፋ እስከ ሞት ድረስ ላንለያይ ቃል ተገባብተናል ትሉ አልነበረም እንዴ? ዛሬ ታዲያ ያን ቃላችሁን ለማፍረስ ምን አስነሳኝ? በቃ አልኩህ ዝም በል። ደህና ነሽ ፍቅር? አዎ ደህና ነኝ። ዝም ካላልክ በቃ ዝም በይ። እሺ ዝም እላለሁ። ከአሁን ወዲያ ካወራው አላህ ልሳኔን ይዝጋው። በቃ አሰፋ አሁን ሁሉንም ሰብስብና ይዘህ ሂድ። ከዚህ በላይ ማልቀስ ዋጋ የለውም። ኬሮል እንሂድ፣ ተነሽ እንሂድ። እኔ እኮ ተናገር አልሄድም ብያቸዋለሁ። አዎ ቢገባችሁ ሰው ማለት እንደዚህ ነበር። አንተ ግን ጨካኞች ናቸው። እውነቱን ነው ጀማል፣ እኛማ አውሬ ነን፣ የለየልን ጨካኝ አውሬ አይደለም። እናንተ ጨካኞች አይደላችሁ። ተይው ኬሩዋ፣ ጨካኝ ነን። እኔ በቃ ይህ ውስጥ የማላውቀው ስሜት እየተሰማኝ ነው። ፍቅር ኬሩዋ፣ ይቅር በሉ። ያደራት የመቲ ነገር ነው። እንደኔ ያለችው ጋዲማ እናንተ ቻው ለማለት የማይገባል። ያለው ገንዘብ አልተነካም። እኛም አንፈልግም። ሂዱ፣ አላህ ይቅናችሁ። አላህ መድኃኒቱን ይላል።